የመጥፋታቸው ምክንያት በውል ያልታወቁ ዩቲዩበሮችን ተጽዕኖ ፈጣሪዎችን ይዤላችሁ መጥቻለሁ። የመጀመሪያዎች ኪዱና ልዩ ናቸው። ልዩ አንዳንድ ቪዲዮዎችን ፖስት ታደርጋለች በግሏ፣ ግን አንድ ላይ ከሰሩ ዩቲዩባቸው ላይ ገብቼ ሰርች አድርጌ አይቼ ነበረ። አንድ ላይ ከሰሩ 5 ወር ሆናቸዋል። ያው ሰሞኑን እየተራገበ ያለው ተለያይተዋል የሚል ነው። እኛ የምናውቀው ጉዳይ የለም። እነሱና እግዚአብሔር ብቻ ናቸው የሚያውቁት። በእርግጥ ከእያንዳንዱ ፈገግታ ጀርባ የሆነ ህመም ይኖራል። በእያንዳንዳችን ህይወት ውስጥ ነው ይሄ ሊኖር የሚችለው። እግዚአብሔር ችግራቸውን ያቅልላቸው ነው የምንለው። ሁለተኛው ደግሞ ኢትዮ መዝናኛ ቻናል ነው። ኢትዮ መዝናኛ የተለያዩ ነገሮችን እንደ ጋዜጠኛ ብዙ ነገሮችን ይዞ የሚቀርብ የብዙ ህይወት እየታደገ ያለ ልጅ ነበረ። አልፎም ተርፎም ደግሞ አሁን ላይ በካፕልስ ደረጃ እየሰራ ያለ ቻናል ነበረ። ደስ የሚሉ ጥንዶች ነበሩ። ሮቤል እና ጥሩልኝ ስሙ አጠፋብኝ። እንዲሁም ደግሞ ሪችና ዮኒ አንድ ላይ ሆነው ብሌን ማለት ነው ከሮቤል ጋር ያለችዋ ደስ የሚል ስራ እየሰሩ ባሉበት ሰዓት ለምን እንደጠፉ የሚታወቅበት ነገር የለም። ያው የሰለሞን ጉዳይም ሊሆን ይችላል። ያው እሷ ታይታ ስለነበረ ዮኒ ማነው ሮቤል ወደ እሷ ህይወት ሲመጣ እሱም ሊሆን ይችላል የሚል ግምት አለ። ሌላኛው ተጽዕኖ ፈጣሪ ዩቲዩበር ደግሞ ቶፊቅ ነው። ቶፊቅ ከ3 ወር በላይ ሆኖታል። አንዳንድ መረጃዎች እንደሚያሳዩት በመኪና አደጋ የሰው ህይወት እንዳለፈበት እሱ በሚያሽከረክርበት ወቅት ውስጥ የነበረ አንድ ተሳፋሪ ህይወቱ እንዳለፈ እሱም ደግሞ ቤተሰቡ የቅርብ ቤተሰቡ እንደሆነ ነው እየተነገረ ያለው። ያ ደግሞ ለህግ እጁን አሳልፎ አልሰጠም። ወደ ሽሽት በሄደበት አልተመለሰም፣ እንደወጣ አልተመለሰም የሚል ነው። ሌላኛይቷ ደግሞ አለም ቲዩብ አዲስ አለም ቲዩብ ትባላለች። እቺ ረጅም ወራት ሆናት ቆንጆ ስራዎችን ይዛ የምትቀርብ ጋዜጠኛ ነበረች። በተለይ ደግሞ የዚች የህፃን ጉዳይ ምን እንደደረሰ የዚች የህፃን አክስት እናቷን የገደለችባት አክስቷ ነችና እሷ እየዛተችባት ነበረ በአዲስ አለም ቲዩብ ላይ እና እስር ቤት እንደገባች እናውቃለን። ግን እስር ቤትም ሆና በሌሎች ሰዎች እገታ እንዲደርስባት ማስፈራሪያ እንዲደርስባት ያው እጀ ሰፊ ነው ምናምን ምንድን ነው እጀ ረጅም ያው ባለገንዘብ ስለሆነች ማለት ነው። ባለገንዘብ የሆነችው ደግሞ በእነዚህ ልጆች እናት ገንዘብ ነው። የእነዚህን ልጆች እናት ገላ እህቷን ማለት ነው ባለገንዘብ ሆና ሌሎችን በማስፈራራት ልጆችን በማስፈራራት እስር ቤትም ሆና ብዙ ነገሮችን የምታደርግ ሴት ነበረች። ከዛ በኋላ የነዚህን ልጆች ቪዲዮ ካለቀቀችው በኋላ የነዚህን ልጆች ፋይል ከከፈተች በኋላ ይቺ እህታችን ጠፍታለች።